በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጀምረው ስራቸውን ትተው እንደዚሁ ገንዘቡን በማሰባሰብና ወጥተው ወርደው በማዘጋጀት ሰንጋውን በመግዛት ድግሱን በመደገስ ሴቶቻችንም እንደዚሁ እናቶቻችንም ሁሉ በጣም በአቅማቸው ሊያገለግሉን ሁሉ እግዚአብሔር አምላካችን ዋጋችን ተፈላቸው ሁሉ ፈቃድ ይሁንልን። እግዚአብሔር አምላካችን እናንተን ደግሞ ተስፋውና ጽድቁን እግዚአብሔር ይስጥልን። እንግዲህ ቅድም እንደተነገረው ማንኛውም ሰው በዛሬው ዕለት ትንሣኤን አከበርን የሚለው ሰዎችን ምንም ረዳት የላቸው ሰዎች ሁላችን በየቤታችንም ሆነ በየቤተክርስቲያናችን ደግሰን ካበላን ካጠጣን ነው ክርስትናችን ወይም ሃይማኖታችንን ወይም ደግሞ ትንሣኤያችን የሚታወጀው እንጂ ብቻችን የምንመራው ከሆነ ዋጋ ሊኖረው ስለማይችል ዋጋ ከፋይ እግዚአብሔር ስለሆነ እንደዚሁ አወጣችሁ ወጣችሁ ወርዳችሁ የደገሳችሁ ገንዘቡንም ያወጣችሁ በረከቱ ሥጋውን ያድልልን። ለብርሃነ ትንሣኤ ያደርሰናል። ደግሞ ለወደፊት ደግሞ ለብርሃነ ዕርገቱ ሰላም ያድርሰን። በረከት እኮ ነው። እናንተ ማለት በረከቱ ያውላችሁ እንጀራ ይስጣችሁ። በተባረከ ያስነሳችሁ በተባረከ ያውላችሁ። እንጀራችሁ የተቃና መንገዱ ቀና ዘረጋ ምሰት ያርጋችሁ። እድሜያችሁ እንደ ጎዳና ያስረክመው። ተባረኩ ብርኩኑ ውላችሁ ግቡ። የወለዳችሁ ያሉ እንደናንተ ቢዘግር ያድላችሁ። እንዲሁ ሀገራችን ዳስላ ሰላም ወንድሞች ሀብ ያድልን። እድሜ ይስጣችሁ። አራዳው ባለው የመረቋችሁ ተመልከቱ።